የ46 ሴቶችን ቪዲዮ እና የራቁት ፎቶ የያዘው ግለሰብ በማህበራዊ ድረገጽ በቲክቶክ ተጋለጠ። ስሙን አንዴ ኤፍሬም ነኝ አንዴ ቢኒያም ነኝ እያለ እየቀያየረ የሌላ ሰው ፕሮፋይል በማድረግ ሌላ ሰው በመምሰል በድብቅ ማለት ነው ሴቶቹን ሲያማልልና ቪዲዮ ሲቀርጽ እንደዚሁም ደግሞ ለወዳጅ ለዘመዶቻቸው ቪዲዮዎቹን እየላከ ሲያስፈራራ የነበረው ወይም ያለው ሰውዬ 48 ሴቶች በአንድ ላይ በቲክቶክ ወጥተው እያለቀሱና እንደዚሁም ህይወታቸውን ለማጥፋት ተስፋ በመቁረጥ ላይ ይገኛሉ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች በያላችሁበት የዓለም ዳርቻ ሰላም፣ ጤና፣ ፍቅር ይድረሳችሁ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁኝ። እንግዲህ ከኔ ጋር ከቆያችሁ ቆንጆ ዜናዎችን ይዤላችሁ መጥቻለሁ እስከ ማስረጃው ማለት ነው። ከእናንተ የሚጠበቀው ላይክ እና ሰብስክራይብ አድርጋችሁ እስከ መጨረሻው ድረስ ከኔ ጋር መቆየት ነው። እንደሚታወቀው ከ5 ወር በፊት አንድ ናይጄሪያዊ ነው አፍሪካዊ ሰውዬ ለዛው ሚኒስተር የሆነ ሰውዬ እንግዲህ ወደ 500 የሚጠጉ ሴቶችን ሲያማልል ወይም ደግሞ ሲባዊ ሲፈጽም ሴክሹዋል ኢንተርኮርስ ቪዲዮ በማስደገፍ እንደዚሁ የራቁት ፎቶዎችን በጣም የተለያዩ ነገሮችን እየቀረጸ እንደ አጋጣሚ ሲፈተሽ ማለት ነው በኮምፒውተሩ በራሱ እንትን ከዛ ውስጥ ተገኝቶበት በዓለም አደባባይ ዓለምን ጉድ ሲያሰኝ ቆይቷል። ይሄ ባልታዛ የሚባለው ሰውዬ ማለት ነው። አሁን ደግሞ በዛ ሲገርመን ትንሹ ባልታዛ በኢትዮጵያ ተከስቷል ማለት ነው። ይህ ትንሹ ባልታዛ አንድ ጊዜ ኤፍሬም ነኝ አንድ ጊዜ ቢኒያም ነኝ እያለ የሌላ ሰው ፒክቸር በመለጠፍ ራሱን ደብቆ እህቶቻችንን ተስፋ በማስቆረጥ ላይ ይገኛል ማለት ነው። አንዴ አውሮፓ ነኝ አንዴ ደግሞ አሜሪካ ነኝ ምናምን እያለ ማለት ነው። እኔ ግርም የሚለኝ ነገር ቢኖር የኛ ሴቶች አውሮፓ ሲሏችሁ አሜሪካ ሲሏችሁ ልባችሁ የልባችሁ ችሎታ የሚጨምረው ነገር ለመሄድ ያላችሁ ጉጉት አውሮፓ የተለየ ሀገር ነው እንደ እኔ ማርያምን ምንም ነገር መስሎ አይታየኝም ማለት ነው። ስለዚህ እንግዲህ 48 ሴቶች 44 ነው ምናምን ነገር 40 ምናምን ሴቶች ናቸው። የሚገርመው ነገር ደግሞ ማኔጅ የሚያደርግለት ቪዲዮውን ምክንያቱም በጣም ብዙ ሴቶች ስለሆኑ እሱ እንደተናገረው ከሆነ የሌላ ሀገር ዜጎች ሁሉ እንደሚያናግር ነው። ስለዚህ ማኔጅ የሚያደርግለት ወንድ ወይም ከፈለገ ደግሞ እንደሱ የሚያወራቸው ሰው መድቦ እንደዚሁም ሴትም ወንድ ማናጀር እንዳለው ተናግረዋል ማለት ነው። ምክንያቱም እነዛ ማኔጅ የሚያደርገው ሰውዬ ወጥቷል፣ በፎቶ ሲጠቀምበት የነበረው ልጅም ወጥቷል ማለት ነው። ምክንያቱም ራሱን ነፃ ለማውጣት እሱ እንዳልሆነ ማለት ነው። ሁሉንም በማስረጃ አቀርብላችኋለሁ። ከእናንተ የሚጠበቀው እስከ መጨረሻው ድረስ ከኔ ጋር መሆን ብቻ ነው ማለት ነው። ውድና የተከበራችሁ የሀገሬ ልጆች ማለት ነው። እንግዲህ እንደሚታወቀው በሀገራችን ኢትዮጵያ ማለት ነው ብዙ ነገር እየተከሰተ ይገኛል ማለት ነው። ወጣቱ ተስፋ እየቆረጠ ይገኛል በስራ ማጣት እንደዚሁም በተለያየ እንደዚሁም በሪሌሽንሺፕ በተሳሳተ ሪሌሽንሺፕ ማለት ነው። በዛ ምክንያት ወጣቶቹ ተስፋ እየቆረጡ ህይወታቸውን እያጠፉ በተለያየ መንገድ ብዙ ነገር እንትን እያለ ማለት ነው። ስለዚህ እስኪ እንግዲህ አንደኛውን ልጅ አሰማችኋለሁ ማለት ነው። በስሙ ሲነገድበት የነበረው ድምጽ ሲያናግራችሁ ከሆነ እኔ አይደለሁም። ከዛም አልፎ ደግሞ ስለ ብሔር ሲሳደብ ከነበረ በሌላ ስም እኔ ፎቶ በመጠቀም እኔ አይደለሁም። በሃይማኖትም ገብቶ ደግሞ ስለ ሃይማኖት ሲሳደብ ከነበረ እኔ አይደለሁም። እኔ አንድ አካውንት ብቻ ነው ያለው። እንግዲህ እንደምታውቁት በዚህ ልጅ ነው ማለት ነው ሲነግድ የነበረው። ይሄ ልጅዮ የዚህ ልጅዮ ፎቶ በመለጠፍ ማርቆስ ወይም ቢኒያም የሚባለው ሰውዬ እኔ ነኝ በማለት በዚህ ሰውዬ ፎቶ ነበር ሲነግድ የነበረው። ስለዚህ ይሄ ሰውዬ ደግሞ በማህበራዊ ድረ ገጽ ወጥቶ
ማርቆስ ወይም ቢኒያም የሚባለው ሰውዬ በእኔ ስም ሲያታልላችሁ፣ ሲጀነጅናችሁ፣ የራቁት ፎቶ ሲያነሳችሁ፣ የወሲብ ቪዲዮ ሲቀርጻችሁ የነበረው ሰውዬ እኔ አይደለሁም። እንደዚሁም ደግሞ ስለ ፖለቲካዊ ኢሹ አውርቶ ከሆነ እንደዚሁም የተለያየ ነገር በስሜ ነግዶ ከሆነ እኔ አይደለሁም፣ እኔ ነኝ እንድታውቁልኝ ብሎ ራሱን አሳውቋል ማለት ነው። ስለዚህ ይሄ ኤፍሬም ወይም ደግሞ ቢኒያም ነው ማርቆስ የሚባለው ሰውዬ ስሙን እየቀያየረ ብዙ ሴቶችን ያታለለ እንደዚሁም ከኢትዮጵያውያን እህቶቻችን ኢትዮጵያ ከሚኖሩ ብር እየተቀበለ ብዙዎቹን እያስለቀሰ ይገኛል። እንግዲህ ከእሱ ጋር በተጣሉ ጊዜ ቪዲዮዎቹን ለቤተሰብ እልክባችኋለሁኝ ለእናታችሁ እልክባችኋለሁኝ ብሎ ልኩም እንጂ ቪዲዮቸውን የቀረጻቸውን በዛ ጊዜ በነበሩበት ፍቅር ጊዜ እንግዲህ በምታወሩበት ጊዜ ሊቀርጻችሁ ይችላል። የሆነ ነገር ሊያደርጋችሁ ይችላል። ያንን ሁሉ የተቀረጸ ነገር ለቤተሰቦቻቸው ልኮባቸው አንዷ መድኃኒት ጠጥታ በሽታ ላይ ትገኛለች ማለት ነው። ብዙዎቹ ደግሞ ተስፋ ቆርጠዋል ማለት ነው። ውድና የተከበራችሁ የሀገሬ ልጆች ማለት ነው። እንደሚታወቀው የራቁት ፎቶ ለምን ተያዘ እንዴት ተያዘ ብላችሁ ለምትጠይቁት 24 ሰዓት ከእናንተ ጋር ቪዲዮ ለሚቆይ ሰው የራቁት ፎቶ አይደለም ምንም ሊያዝ ይችላል። እኔ አስረግጬ ነው የምነግራችሁ። ምክንያቱም ቪዲዮ አይዘጋም። ቪዲዮ 24 ሰዓት 48 ሰዓት አይዘጋም። ለምን እንደማይዘጋ ታውቂያለሽ? በቃ ቢዚ ነው የሚያደርግሽ። ሙሉ አይምሮሽን ኮንትሮል ነው የሚያደርግሽ በእያንዳንዱ ነገር። እኔ ከዛ አፕሊኬሽን ላይ አስጠፋኝ። ላይክ አበበችን እንዳደረጋት ከሰው ሁሉ ለያት። እናንተ ግን የዛኔ ስትመክሯት ምን አላችኋት? ስላዘናችሁለት ጓደኛ አያስፈልግሽም እሱ የሚልሽን አድርጌ ያላችኋል። እሱ ግን ወደ ራሱ እያመጣ ነው። በጣም ቶክሲክ ያለበት ሰው ነው። በጣም መርዝ የሆነ ሰው ነው። እዚህ ጋር 2 ቀን 3 ቀን ረዳው ብሎ ይሄ እሱ ራሱን ለማግነን ያደረገው ነገር ነው። እኔ እዛኛው አፕሊኬሽን ላይ እንዳይጠቀም አድርጌ ነው ያባረርኩት። ምክንያቱም እየተከታተልኩት ማለት ነው። እኔ ይህንን ነገር ፋሚሊዎቼ ጋር ሁሉ ደርሷል። ግን አልሞትም። ለምን እሞታለሁ? ህይወት ይቀጥላል። እኔ በማውቅም ባለማውቅም በመሳሳትም ብዙ ነገር ጥፋቶችን አጥፍቻለሁ። ሌሎች እህቶቼ ደግሞ እንደዚህ እንዲሆኑ አላደርግም። ገባችሁ? ለዛ ከኔ ጋር በምናወራበት ሰዓት በጣም እንቀራረብ ነበረ። ስራ ሁሉ ትቼ ነበረ። አሁን እሷን ባለፈው ስልክ ቤት እከፍትልሻለሁ አላት። ለራሱ የሚበላ የሌለው ነው ጀርመን ሀገር ላይ። እኔ 6 ወር ስቀመጥ ያለ ስራ ተቀምጫለሁ። ላይክ ህይወት ላይፍ ነው ብዬ በቃ ጥሩ ሰው ነው ብዬ ግን ጥሩ ሰው መስሎ በታየኝ ቁጥር ሰይጣንነቱን የገለጸልኝ። ውድና የተከበራችሁ የቻናል ተከታታዮች እንግዲህ እንደሰማችሁት ነው። ከ43 ሴቶች አንዷ ይቺ ናትኝ። እንግዲህ ቪዲዮ ቀርጿታል። ለቤተሰቦች ሁሉ ቪዲዮውን አሳልፎ ሰጥቷታል። እሷ ግን ህይወት ይቀጥላል እኔ አልሞትም እያለች ነው። እውነቷን ነው። ባልተፈጠረ ይሄ ነገር ከተፈጠረ በኋላ ለምን ህይወታችሁን ታጠፋላችሁ? አዲስ ነገር እኮ የለም። ከፀሐይ በታች እኮ ምንም ነገር የተፈጠረ ነገር የለም። ያለ ነው። ባልሆነ ከሆነ ግን አንገታችሁን ለመድፋት ራሳችሁን ለመጥፋት ተስፋ ለመቁረጥ ምንም የሚያደርሳችሁ ነገር የለም። ራሳችሁን ማጠንከር ነው ያለባችሁ። እንደውም በሚዲያ ወጣችሁ መጋፈጥ ነው ያለባችሁ ማለት ነው። በዚህ በማህበራዊ ድረገጽ በጣም ብዙ አስመሳዊ ሰዎች አሉ። በትዳራቸው ላይ በልጆቻቸው ላይ አስመስለው ሚዲያ ላይ እሽኮለሌ እያሉ የሚያድሩ ማለት ነው። በማስመሰልና በውሸት የሚገነባ ትዳርም ሆነ የሚገነባ ፍቅር የለም። በማስመሰልና በውሸት የገነባችሁት ፍቅር እንደ ጉም አንድ ቀን ብንንቦ ይጠፋል። በእውነተኛ ላይ የተመሰረተ ፍቅር ግን ማዕበል ቢናወጥ መቼም ፍንክት አይልም። ምክንያቱም እውነተኛ ፍቅር ስለሆነ ማለት ነው። ስለዚህ ብዙ ወንዶች ማለት ነው ትዳራችሁን ይዛችሁ ልጆቻችሁን አስቀምጣችሁ ሚዲያ ላይ እሽኮሎሌ እያላችሁ የምትኖሩ የትየለሌ ናችሁ ማለት ነው። በዛ ልክ ደግሞ ሴቶች በእርግጥ እውነት ለመናገር ሰዎችን እናምናለን፣ ግን የሆነ ነገር ሀብ ሊያደርግ ይችላል። በዛ ቅጽበት ግን ራሳችንን ማጠንከር ነው የሚኖርብን ማለት ነው። አንዳንድ ወንዶች ሰዎችን ለማሸማቀቅ የምትሰሩት ስራ ምናልባት እኮ እናንተ ሪከርድ ያደረጋችሁትን እናንተ የቀረጻችሁትን ሴቷም ጋር እኮ አለ። ነገ እኮ ልክ አንተም ህይወት እንዳለ ተደብቀህ እንደምትሰራው ስምህን ያለ ኮንፊደንስ ስምህን ቀይረህ መልክህን ቀይረህ በማስመሰል ትዳርህን ልጆችን አስቀምጠህ ሚዲያ ሽኮሌሌ እያልክ ስትንዘላዘል የምታድር ወንድ እንደዛ ስትንዘላዘል እንደቆየው እኮ ያንተ ማስረጃም እኮ እሷ ጋር አለ። ነገር ግን እኔ የምላችሁ በማስመሰል የሚሆን ነገር የለም። ስለዚህ ብዙ እህቶቻችንን ተስፋ እየቆረጡ ህይወታቸውን እያጠፉ ይገኛል። ለማን ተብሎ ነው ህይወት የሚጠፋው?
እንዴ ለማን ተብሎ? አንድ ሰው እኮ የሚሸውደው ራሱን ነው። አንድ ሰው እኮ የሚያስመስለው ራሱ ላይ ነው መስሎት ነው እንጂ እሱ ያስመሰለው ነገር ለጊዜው መስሎት ይሆናል እንጂ ማንምን አይጎዳም ማለት ነው። ራሱን ነው እየሸወደ ያለው፣ ትዳሩን ነው እየሸወደ ያለው፣ ልጆቹን ነው እየሸጠ፣ ህሊናውን ነው እየሸጠ ያለው ማለት ነው። ልጆቻችሁን አስቀምጣችሁ ትዳር ያላችሁ ፌስቡክ ለፌስቡክ እና ቲክቶክ ለቲክቶክ እሽኩል የምትሉ ወንዶች ብታርፉ ይሻላችኋል ማለት ነው። መቼም ቢሆን ማለት ነው። እናንተ እኮ እናት አላችሁ፣ እናንተ እኮ እህት አላችሁ፣ ሴት ልጅም ወልዳችኋል፣ እየወለዳችሁም ነው። ስለዚህ እናታችሁን ነው ማሰብ ያለባችሁ፣ ህሊናችሁን። ትዳር ይዘህ ከተቀመጥክ ልጆች ካሉ ትዳርህን መስለህ መኖር ነው። ምን እሽኩል ሊያስብላል? ሚዲያ ላይ ምን የሰው ህይወትን እንትን ለማለት እንደዚህ ማስመሰል። ይሄ የምታስመስሉት ነገር እኮ አንድ ቀን እንደ ጉንብን ይወጣል፣ ራሳችሁን ነው የሚያዋርዳችሁ ማለት ነው። ስለዚህ በሰላም ጊዜ በፍቅር ጊዜ ያደረጋችሁትን ሪሌሽንሽፕ አንድ ቀን ሀብትን ሲያደርግ እንደዚህ አረግሻለሁ ቤተሰቦች እንደዚህ ያደርግላችሁ ያለ ንፍጣችሁ ጭንቅላታችሁን ንፍጣችሁን አውጥቱ። እሺ። ስለዚህ በዚህ የተነሳ ብዙዎቻችን ተስፋ ልትቆርጡ አይገባችሁም። ባልሆነ ከሆነ በኋላ ግን ራሴን አጠፋለሁ ሙቼ እገኛለሁ ምናምን እያላችሁ የምታለቃቅሱት ነገር እኔ አይዋጥልኝም ማለት ነው። አሁንም እንደቀጠለ ነው። ቪዲዮ ይረዝምባችኋል፣ ግን እስከ መጨረሻው ድረስ እስከ በማስረጃ ነው የመጣሁት። ጊዜው ሮመዳን ስለሆነ ማለት ነው። ለእናቴ፣ ለወንድሜ፣ ለጓደኞቼ ለሁሉም ልኳል። ዘን እኔ በሱ ምክንያት ያተረፍኩት ነገር ጨጓራ በሽተኛ ነኝ። መድኃኒት ጠጥቼ በሱ ምክንያት በመሞት ነው የጠጣሽው መድኃኒቱን? አዎ እንዴ ሊያሳብደኝ ከሰው ሁሉ በቃ ነጣጥሎኝ በቃ ከትምህርት ቤት እቤት ከቤት ትምህርት ቤት ማለት እየተቆጣጠረች ነው። ለምን በግልጽ ከተዋወቃችሁ ጀምሮ ምን እንደተፈጠራት ነው ነው? እሺ የተዋወቅነው ቲክታክ ላይቭ ላይ ነው። እኔ ላይቭ ላይ ነብዩ የሚባል የኔም የሱም ጓደኛ አለ። ነብዩ ማለት እዚህ ነው የሚኖረው እና በሁለቱ ምክንያት ተዋወቅን። አስተዋወቀኝ፣ ኢንቦክስ ላይ ስልኩን አስቀመጠልኝ ምናምን። ሴቭ አድርጌ ዋትሳፕ ላይ ደወለ። ሴቭ አድርጌ መፈለክ ነው ሀይ አልኩት። ከዛ ሀይ ስለው 24 ሀውርስ ስለሱ ሶፍትዌር ኢንጂነር ነኝ እንደዚህ ነኝ በዚህ ገባው ብሎ እና አበበች በሚያውቁት ልጅ ፎቶ ተዋወቀኝ። ከዛ ሲተዋወቀኝ አወራን ብዙ ነገር ምናምን አመንኩት ምናምን። በቃ እኔ እውነት ፈርስት ላቭ መሰለኝ ከሱ የያዘኝ ያላቅ እና ውድና መናገር የምፈልገው ያው ባይገባም እያየ እንደሆነ አውቃለሁኝ። ይሄ ሁሉ የተፈጠረው በእኔ ምክንያት ነው። ለሱ እዚህ ጋር መድረስ ለሱ ፎቶ ጊዜው ሮመዳን ስለሆነ እንግዲህ ብዙ ቪዲዮም ሊረዝምባችሁ ነው። እንደምታውቁት እንግዲህ እዚህ ያሉ 43ቱም ሴቶች በሀቢባ ቤት ተቀምጠው ማለት ነው እንግዲህ ያላቸውን እንትን እየዘረገፉት ይገኛል። አንዷ መድኃኒት ጠጥቼ በሽተኛ ነኝ ብላለች። አንዷ ደግሞ ኢትዮጵያ እንደውም ከኢትዮጵያ ራሱ ብር ላከቻለች። ከነዚህ ከ43ቱ መሀል አንዷ ብቻ ናት 19,000 ዩሮ ነው ምናምን የተቀበለችው ማለት ነው። ኢቃማ አሳድሻለሁ ምናምን እያለ ሌሎቹ ግን እያለቀሱ እና ይገኛሉ። እሙማቸውን የላኩለት ቪዲዮ የቀረጻቸው ለእናታቸው፣ ለወንድማቸው፣ ለፋሚሊያቸው በአጠቃላይ ልኮላቸዋል ማለት ነው። ይሄ ሊሆን የቻለው ግን ለምንድን ነው ብለው ሰዎች ሲጠይቁ ደግሞ ከአሁን በፊት የነበረችው ጓደኛው የትዳር አጋሩትን ፍቅረኛው አብሮ በነበሩበት ሰዓት በተኙበት ሰዓት እንቅልፍ በወሰደው ሰዓት ቪዲዮ ቀርጻ በማህበራዊ ድረገጽ ስለላከችው ነው እንደዚህ አይነት በሴቶች ላይ ጥቃት እያደረሰ ያለው ማለት ነው። እንግዲህ ታውቃላችሁ አንዳንድ ሰዎች በደረሰባቸው ተጽዕኖ ምክንያት ያ የደረሰባቸውን ለሌሎች ሰዎች ላይ ይበቀላሉ ማለት ነው። በቀል ማለት ነው። እና ይሄ ሰውዬ ጤነኛ አይደለም፣ ሊታከም ይገባዋል ማለት ነው። ስለዚህ ብዙ እህቶቻችን ተስፋ እንዲቆርጡ አድርጓል። ስለዚህ ሴቶች እህቶቻችን ደግሞ ራሳችሁን ጠብቁ ለማለት ፈልጋለሁ። ሁላችንም ራሳችንን ጠብቅ። የሆነ ነገር ሊፈጠር ይችላል። ነገር ግን ከዛ ነገር ሀፕል ካደረገ ራሳችን ላይ መስራት ይጠበቅብናል ማለት ነው። ስለዚህ አንዳንድ አስመሳይ ሰዎች ከሴቶችም አሉ ከወንዶችም አስመሳይ ሰዎች አሉ። በትዳር ተደብቀው በልጆቻቸው ተደብቀው ግን ሌላ ሰው በማስመሰል የሰውን ሕይወት የሚበጠብጡ ሰዎች አሉ። እናንተ እኮ አሁን ትዳራችሁ እኮ ሊናጋባችሁ ይችላል። እነዛ የገነባችሁት በማስመሰል ይሁን በምነት የገነባችሁትን ትዳር ተቀምጡት። ትዳር እያላችሁ ልጆች እያላችሁ
የራሳችሁ ህይወት እያላችሁ ላይፍ እያላችሁ እንዴት ነው ማስመሰሉን የምትችሉበት? እንዴት ነው ማስመሰሉን የምትችሉበት? እንዴት ነው የፍቅር ህይወት መስራት የምትችሉት? የፍቅር ውሸትን፣ የፍቅር ወድሻለሁ፣ የውሸት አፈቅርሻለሁ፣ የውሸት ወድሻለሁ የምትሉት እንዴት ነው የምትኖሩት? የእውነት ካፋችሁ የሚወጣው የውሸት ወድሻለሁ የሚለው የውሸት አፈቅርሻለሁ፣ የውሸት ካላንቺ መኖር አልችልም ምናምን እንዴት ነው የምትችሉበት? እንዴት ነው የሚሄድላችሁ? እዛ የደበቃችሁት ትዳርና እዚህ ጋር በማስመሰል የምትመሩት ፍቅር አይጋጭባችሁም ወይ? አይጋጭባችሁም ወይ? እጅግ በጣም ነው የሚያሳዝነው። ስለዚህ የሴቶች እህቶቻችን ህይወት እናመሰቃቅላለን ብላችሁ ስታስቡ የራሳችሁ ህይወት ይመሰቃቀላል፣ የራሳችሁ ትዳር ይነካል፣ የራሳችሁ ልጆች በረንዳ ይወድቃሉ ማለት ነው። በማስመሰል የመሰረታችሁት ፍቅር በማስመሰል እንትን ያላችሁት እንትን በኖ አንድ ቀን ወደ ሚዲያ ከወጣ ህይወታችሁ ይመሰቃቀላል ማለት ነው። ውድና የተከበራችሁ የቻናል ተከታታዮች ብዙ ጊዜ ሆኖኛል ከጠፋሁኝ። ቻናሉን ግን ሰብስክራይብ እና ላይክ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እህቶቻችን ቤቴከር ተጠንቀቁ። የሆነ ነገር ተፈጠረ ብላችሁ ራሳችሁን አትግዱ፣ ራሳችሁን ወደ መጥፋት አትሂዱ። ነገም አዲስ ቀን ነው። ነገም እንትን ነው። አበበ ቢሄድ እንግዲህ እንትና ይመጣል። እንግዲህ በመሐመድን ቢሄድ ማነው ስሙ ይመጣል፣ ጀማል ይመጣል። አትጨናንቁ ለማለት እፈልጋለሁኝ። እና አለን ለማለት ነው። እንግዲህ ጊዜው የጾም ነው፣ የሙስሊሙ የክርስቲያኑ ጾም ነው። በተለይ በስደት ያለን ልጆች ሁላችንም ቢዚ ነን። ስለዚህ ራሳችሁን እየጠበቃችሁ ራሳችሁ ላይ ስሩ ለማለት እፈልጋለሁ። አዎ ሁላችንም ያልሆነ ቦታ ላይ ጊዜያችንን እናጠፋለን በተለያየ ነገር። በቃ የሆነ ነገር አለና አንድ ነገር እስኪ ልበላችሁና ሁላችንም እንደሚታወቀው ሀገራችን ቀውስ ውስጥ ናት። በተለያየ አሁን ደግሞ ሰሞኑን በጣም ብዙ ነገር እየተፈጠረ ይገኛልና የሀገራችን ነገር የተለያየ ነገር በቃ አእምሯችንን ሰላም ያሳጣዋል። በእኛ የሆነ ነገር የሚስተካከል ነገር ይመጣ ይመስለናል። በእኛ ሰላም የሚፈጠር በእኛ እና ብዙ ነገር እናደርጋለን ሁላችንም አእምሯችን እና በዛ ምክንያት ራሳችንን እየጣን በቃ ለራሳችን የምንሰጠው ቦታ ሳንሰጥ እየቀረን ጊዜያችንን ያልሆነ ቦታ ላይ እያዋልን በቃ እንትን ላይ የምንቀር ሰዎች አለን እና በቃ ራሳችን ላይ ፎከስ ብናደርግ ይሻላል ለማለት እፈልጋለሁ። አብራችሁ የነበርኩትን ይዘብና ነኝ። አብራችሁ ስላላችሁ ስላዳመጣችሁ አመሰግናለሁ። አውቃለሁ ደቂቃው ወስድባችኋል። እስከ መጨረሻው ድረስ አመሰግናለሁ። ባባይ